ሳሰብ ነው የሱ ራዕይ ነው የተናገረው አፋድ ማለት ነው። ያ ማለት ክፍት ነው፣ ለንግግር ክፍት ነው፣ ለሌሎች ሀሳብ እንዲሰጡበት ክፍት ነው። የኔ ሀሳብ ነው፣ የእናንተ ምንድን ነው? አብረን እንስራ እያለ ነው እኮ ከብሔራዊ ምክክር ኮሚሽን ጋር ነው መስራት ያለበት ነው። አያና በአንድ ቶፒክ ላይ ስቲክ ማድረግ አልቻልንም። ከቶፒክ እየዘለልን ነው እና አይ ቲንክ ስፒን ዞንም እየሰጠን ነው ለአያና ያያናን ይቅርትልናለ ቀጥልሽ። ኦኬ እኔ አያና አሁን ክልል ይፍረስ አይፍረስ ከማለታችን በፊት መጀመሪያ ክልል በመኖሩ ያገኘነው ጥቅም ምንድን ነው፣ ክልል ያስፈለገው ለምንድን ነው የሚለው ነገር ነው አይደል መመለስ ያለብን። እኔ ፐርፌክትሊ መልስልሃለሁ ግን ቀጥል። ኦኬ እሱን መልስልኝና ከዛ በኋላ ፎሎ አፕ ጥያቄ ይኖረኛል። ክልል ለምንድን ነው የሚያስፈልገን? ክልል በመሆናችን ምክንያት ያገኘነው ጥቅም ምንድን ነው? በጣም አሪፍ። ክልል የሚያስፈልግበት ምክንያት የአስተዳደር ባውንደሪያችን ድሊኔት ተደርጎ ማንነቶቻችንን ያከበረ የአስተዳደር ሂደት እንዲኖረን ነው። ለምሳሌ ቋንቋችንን፣ ባህላችንን፣ የራሳችን ካልቸራል ቫሊዎቻችንን ሴንትራላይዝ አድርጎ እነሱ ላይ የተዋቀረ የአስተዳደር አካሄድ እንዲኖር በራሳችን ቋንቋ የእኛም ባህል ያማከለ የእኛም ማንነት እና ከኛ አካባቢ የመጡ ሰዎች እዛ ላይ አድሚኒስትሬቲቭሊ አብረን መስራት እንድንችል ማንነቶቻችን ላይ ቤዝ ተደርጎ ኮንስቲትዩሽኑ በሚሰጣቸው ራይቶች ማለት ነው የተገነባ ስለሆነ ነው። እና በጣም ቋንቋን ለማሳደግ ሰዎች ያለ መጉላላት፣ ያለ አስተርጓሚ፣ ያለ ተለያየ ችግር ባለቤትነት ተሰምቷቸው ሀገራቸው ላይ በእነሱ ማንነት የሚተዳደሩበት በራሳቸው ቋንቋ የሚወጡ የሚገቡበት፣ የሚታከሙበት፣ የሚማሩበት፣ ቋንቋቸውን ባህላቸውን የሚያሳድጉበት ቦታ የሚሰጥ የሚፈቅድ እና ሬኮግናይዝ የሚያደርግ ባውንደሪ ስለሆነ ባህሎች አድገውበታል፣ ቋንቋዎች ሰፍተውበታል፣ የህዝቦች ተጠቃሚነት ጨምሮበታል። በጣም ብዙ ነገሮች የተገኘበት ኦኬ። ክልል በመሆናችን ሉዝ ያደረግነው ነገር አለ? አዎ፣ ክልል በመሆናችን ሉዝ ያደረግነው ነገር በአድሚኒስትሬቲቭ ባውንደሪ ተደርጎ የተቀመጠልንን የመሬት ባለቤትነት አድርገን ተርጉመን ሌሎች አብረውን የሚኖሩ ህዝቦችን ሬኮግናይዝ የሚያደርግ ያከበረ ፖለቲካ በመስራት ፋንታ መገፋፋት፣ መጠላላት እነኚህ ላይ እንድንሰራ በዲዛይን የተቀመጠብንም ነገር ነበር። ስለዚህ ኦሮሚያ የኔ የኦሮሞ ብቻ ነው መሬቱ እንጂ ሌላው የለበትም የሚል የተጣመመ አስተሳሰብ ሌላው ክልል ላይ መቶ የሚኖረው አረበ መድኃኒዓለም አይመጥንም። ኦሮሚያ ክልል መንግስት እኮ ይኸውልህ የፌዴራል ተቋሚ የሆነውን የፌዴራል መቀመጫ የሆነውን ብሔር ብሔረሰቦች አጥንትና ደማቸውን አፍሰው የገነቡትን የሁሉም ህዝብ መቀመጫ ነው አዲስ አበባ የኔ ነች የሚል እኮ ነው። ወጡ ላይ ትኩረት አድርግ። በጌታ ይሁንብህ፣ እኔ ይዤሃለሁ፣ በወንድሜ ይሁንብህ። ወጡ ላይ ትኩረት አድርግ። እዚህኛው ጋር እያጠፋህ ነው። ወጡ ላይ ትኩረት አድርግ። ምንም ችግር የለም። ለእኛ ተው ጫፍ ላይ ገብተህ እንዲህ ትላለህ። ለምንድን ነው የማትናገረው? ከኤክሰደስ ጋር ጥሩ ንግግር ይዘናል። ለምን መሰለኝ? አንደኛ እና አብይ አህመድ ተሳስተዋል። አይ እሱን ችግር የለውም። እሱ ለአንተ አበባ የኦሮሞ ናት ያለ እና እሱ አንተ አሁን ተሳስቷል። ኦሮሞ የሚባል መሬት ሳይኖር ስማ፣ የአፋባ ደጋፊ ነው የሚያዝናናኝ እኔ። ስማ፣ ቲፒኤልኤፍ አመራር አድርገህ ይዘህ የአፋባ ደጋፊ አብይ አህመድ ተሳስቷል ነው አልከኝ እኮ አሁን አብይ አህመድ ተሳስቷል። ውጪ ጉዳይ ይቺ ያለች መነሽ። እስቲ ተወኝ አንተ እኮ አት እየመራህ እኮ ተመልስ አፍ እያመርጥ። ኤኒዌይስ እነኚህ ነገሮችን ያለ አግባብ የተረጎሙ ናቸው። ራሱ ህገ መንግስቱ የማይፈቅዳቸው ነው። የኢትዮጵያ መሬት ከጫፍ እስከ ጫፍ የመላው ኢትዮጵያውያን ነው። ብሔር ብሔረሰቦች ህዝቦች በጋራ ነው ያለን እያለን እኛ ግን መሬቴ ላይ ወጣህ ጭንቅላቴ ላይ ወጣህ እየተባባልን ወደ መገፋፋት ይሄድ ነው። ኦሮሚያ አይደለችም ማለት ነው። ሙሉ ኢትዮጵያ የኦሮሚያ ናት። ሙሉ ኢትዮጵያ የአማራ ናት። ሙሉ ኢትዮጵያ የሁላችንም ናት። አዲስ አበባ የኦሮሚያ አይደለችም ነች። የሁሉም ናት። የኦሮሞ ናት እኮ አልኩ። የፌዴራል መቀመጫ ናት። አድሚኒስትሬቲቭ የሚለውን አንተም እኮ አሁን አልቻልክም። እንደዛ ከሆነ የኦሮሚያ ብልጽግና መግለጫ አውጥቶ አዲስ አበባ የኦሮሞ ነች ብሏል። ይህንን ደግሞ ሽመልስ አብዲሳና አዳነች አበቤ ክልል ቆርሰው ሁሉ ከአዲስ አበባ እውነት ነው አልኩህ እኮ። ሙሉ ኢትዮጵያ የኦሮሞ ነች። ሙሉ ኢትዮጵያ የአማራ ነች። ሙሉ ኢትዮጵያ የለም ማለት ነው።
ያው የኦሮሞም ነች የአማራም ነች መላው ኢትዮጵያ ያንዳንዱ መሬት ከአዲስ አበባ ቆርጦ አማራ ልወሰድ ትግሬ ልወሰድ ምንም የሚቆረጥ ነገር የለም ነው የምልህ እኮ። ወይኔ ወንድሞቼ ጉዱን ምን የሚቆረጥ ነገር የለም። መላው ከጫፍ እስከ ጫፍ የመላው የኢትዮጵያ መሬት የብሔር ብሔረሰቦች እና ህዝቦች ነው ንብረታችን። ልክ ነህ። ቅድም ቃል በቃል የተጠቀምከው የኦሮሞ የሚባል መሬት ሳይኖር ከእኔ ክልል ውጣ በሚል በተሳሳተ አረዳድ አልክ። አሁን ደግሞ ተመልሰህ አዲስ አበባ የኦሮሞ ናት ወይ ስልህ አዎ ትለኛለህ። አዎ የኦሮሞም ናት፣ ያንተም ናት፣ የሁላችንም ናት። መላው መሬት የኢትዮጵያ መሬት የሁላችንም ነው። ናት ብለህ የሁሉም የሆነ የማንም አይደለም ይባላል። ባይገባኝ አይ አይደለም። የሁሉም የሆነ የሁሉም ነው። ማንም አይደለም። የሁሉም የሆነ የሁሉም ነው አይደለም። የሁሉም ነው ካልከኝ አሁን አዲስ አበባ የኦሮሞ ነው ብለህ ክሌም አድርገህ አዲስ አበባ የሁሉም ነው ካልከኝ አዲስ አበባ የኦሮሞ አይደለም ማለት ነው። ኖ ሁሉም ሪዝንናትን ኤግዚስተንት ኤንቲቲ አይደለም። ሁሉም ራሱን የቻለ ኤንቲቲ እኮ ነው። ኖ ኢትስ ሎጂካሊ ኮንትራዲክተሪ እኮ ነው። የሁሉም ሎጂካሊ ኮንትራዲክተሪ። ሁሉም የሚባለው ነገር ኢዝ ናት ናን ኤግዚስተንት ኤንቲቲ አይደለም። ሁሉም ኢዝ አን ኤንቲቲ ባይ ኢትስ ኦን። ሶ የሁሉም የሆነ የሁሉም ነው እንጂ የማንም አይደለም። ማንም ራሱ እንደው በሎጂክ ከሄድን ነቲንግ ራሱ ኢዝ ሳምቲንግ እኮ ኖ እዛ ውስጥ አንግባ እንጂ። ግን ሁሉም የሆነ ስቴትመንት ውስጥ ነው እየገባ ያለው። ምን አልክ መሰለህ? አዲስ አበባ የኦሮሚያ ናት ካልከኝ አዲስ አበባ ላይ ኦሮሞ የተለየ ኢንታይትልመንት አለው ካልከኝ በኋላ የሁሉም ናት ካልከኝ ኮንትራዲክት እያደረግን ያለው ሊሆን አይችልም። እሱ ይኸውልህ በጂኦግራፊክ ሎኬሽኑ የተነሳ የጥቅም የሚያስቀምጣቸው አሉ የልዩ ተጠቃሚነት ብለው ህገ መንግስቱ ጂኦግራፊክ ሎኬሽኑ ዊዝን ኦሮሚያ ዴሊኔሽን ውስጥ ስላለ ማለት ነው ስላለ ሴንተር ላይ ስለሆነ የጥቅም ምናምን ብሎ የሚያስቀምጠዋል። በመሬት ደረጃ ግን እያንዳንዱ መሬት የመላው ኢትዮጵያውያን ቶፒኩ ላይ ስቲክ እያለ አባይ ጎጃም ላይ ነው የሚነሳው እና አማራ አባይን ልዩ ኢንተረስት ለምን አይጠይቅም? ለምን ሌላ ወንዞች ደግሞ የተለየ ነው። ወንዞች ይለያል። የወንዝ ደግሞ ይለያል። የወንዝ ደግሞ ጥቅም ልዩ ጥቅም ምንድን ነው? ለምሳሌ ኢትዮጵያዊ ወንዝ ይለያል ነው ብለህ ኢትዮጵያዊ ደህና አላልክም? ቀጥታ ኢትዮጵያዊ ከሆነ አንዱ ልዩ ጥቅም ለምን የወንዙን ተወው ናቹራል ዲግሬዴሽን አድርገ የምንድን ነው የህዳሴው ግድብ ሲሰራ የተፈጥሮ ሀብት አውድመህ ትልቅ ሐይቅ ፈጥረህ ከዛ በኋላ ሃይድሮኤሌክትሪክ ፓወር የሚያመነጭበት ቦታ የሆነ ክልል ላይ ነው አይደል የተደረገው? ያ ክልል ስፔሲፊካሊ በዛ ነገር የተለየ ጥቅም ያስፈልገዋል፣ ይገባዋል። ባዮዳይቨርሲቲውን በክለበታል። እንደዚህ ካልን እኮ ኢትዮጵያ እኮ እንደዚህ ካልን ኢትዮጵያ ውስጥ የእኛ ምን የሚባል ነገር ሊኖር አይችልም። ሁሉም ነገር የነከሌና የእነንትና ነው የሚሆነው። ፕሮጀክት የኢትዮጵያ ህዝብ ገንዘቡን ከኪሱ አውጥቶ አዋጥቶ የሆነ ፕሮጀክት እንዲሰራና የኢትዮጵያ ፊውቸር የተስተካከለና ያማረ ይሆናል ብሎ ኢንቨስት ያደረገበትን ንብረት በተለይ አንተ ክሌም የምታደርግበት ምንም ምክንያት የለም። ነው የተለየ ክሌም ሳይሆን አንተ ላይ የሚያደርስ ነው አንተ ላይ ያለው ተጨማሪ ጫና ካለ ለአንተ ልዩ ትሪትመንት የሚያስፈልግ ሁኔታ ይኖራል። የጋራችንም ቢሆን አንተ ላይ ከተቀመጠ አንተ ላይ የሚጫነው ነገር ካለ አንተ ኤክስፔንዲቸር የሚያወጣብህ ነገር ካለ ዩ ሃቭ ቱ ጌት ፕሮፐር የሆነ ኮንሲደሬሽን ፎር ዳት። ከሁላችን እኩል የሆነ ካልሆነ አንተ ላይ ጫና የሚጨምርበት ነገር ካለ ያን ጫና ያማከለ ኮመንስሬት የሆነ ትሪትመንት ያስፈልጋል። ሶ እንደ ፌር። ከዛ በዘለለ ደግሞ ኢትዮጵያ የምትባል ሀገር ስላለች ነው አዲስ አበባ የሚባል አስተዳደር ያለው። ቢኮዝ አዲስ አበባ እኮ የራሱ ፖለቲካል ኮንስቲቱንትን እኮ የለውም። በፌዴራል መንግስት ውስጥ የራሱ የሆነ የፖለቲካል እኮ ኤንቲቲ የለውም እኮ። የፌዴራል መንግስታችን መቀመጫ ነው እንጂ አዲስ አበባ የሚባል የፌዴሬሽን ወይ ፓርላመንት ወይ የፌዴሬሽን እንትን የለውም፣ ማንነት የለውም፣ እንትን የለውም፣ ኤንቲቲ የለውም፣ ሶቨሬኒቲ የለውም። አለው እንጂ ሲቲ ነው ሲቲ አድሚኒስትሬሽን አይደለም እንዴ? ፌዴራል ክልሉ ምንድን ነው? 9 አሁን ከረንትሊ አይ ቲንክ 13 ሆኗል መሰለኝ። 13 ክልልና 2 ፌዴራል ስቴት አለበት የሚባለው ፌዴራል ስቴት ፌዴራል ስቴት አለ ሲቲ ነው። ፌዴራል ከተሞች ነው የሚባሉት። ሲቲ አድሚኒስትሬሽን ነው። የአዲስ አበባ ብሔር የራሱ የሆነ ህጋዊ ሰውነት አለው። ህጋዊ ሰውነቱን ህጋዊ ሰውነትማ የኔ ፒኤልሲም አለ። ህጋዊ ሰውነት አይደለም ብለህ ብሔር ስታተስ አዲስ አበባ ማለት የለውም። የብሔር ስታተስ የለውም። ቢኮዝ ህገ መንግስቱ አዲስ አበባ የራሱ አስተዳደራዊ እንትን አለው፣ ህግ አለው አይደለ? ያንን እሱ የሲቲ አድሚኒስትሬሽን ነው። እኔ አሁንም ብለህ ሲቲ አድሚኒስትሬሽን ሆኖ ሳለ የኦሮሚያ ክልል መሬት ቆርሶ ይወስዳል። አንድ ክልል ገብቶ አዳምጠኝ። ክልል ውስጥ ውሸት ነው ውሸት። አንተ አሁን ቆይተህ መተህ 60% አልከኝ። ክልል ውስጥ ገብቶ ተቋማቶችን በራሱ ፍቃድ ያቋቁማል። ክልሉ መሬት ቆርሶ ይወስዳል።
የፈለገውን ነገር ያደርግ እና አዲስ ታይምስ ውሸት ነው። አዲስ ታይምስ እኔ ፕሊዝ 3 ደቂቃ ምትሰጡኝ ካያ ነገር ያለኝ ጉዳይ ጨርሳለሁ። ነው በስነ ስርዓት እያወራን ያለ ነው። አንቀጽ 8 አንቀጽ 39 እንዳይሰፋ ምንድን ነው የአዲስ አበባ ጉዳይ? አዲስ አበባዎች ራሳቸውን በኔሽን ናሽናሊቲስ እና ፒፕል እንዲቆጠሩ ሙቭመንት መጀመር አለባቸው። ስቴቶች እንቅስቃሴ መጀመር አለባቸው። በምን ይሰሩ ነኝ ቢሉ ምን ማንነት የሌለው ናሽናሊቲስ እና ፒፕል ነን ቢሉ አይደላችሁም እንዴት ነው የምትላቸው? እኮ አልኩ እኮ ኳሊፋይ አያደርጉም። አንቀጽ 39 እንደሚያደርጉ ልንገርህ። በአንቀጽ 39 ቁጥር 5 አንድ ብሔር ማለት የራሱ የሚናገረው ቋንቋ ያለው ስነ ልቦና ያለው የጋራ ታሪክ ያለው ምናምን ነው። ሰው አዲስ አበባ ላይ የሚኖረው ማህበረሰብ የብዙ መቶ ዓመታት የጋራ ታሪክ አለው። የጋራ ስነ ልቦና የአዲስ አበቤነት ስነ ልቦና የጋራ ታሪክ የሚባል አማርኛ ቋንቋ የለም ነው። አንቀጽ 5 ላይ ታሪክ የጋራ 5 ነገሮች ምናምን ይላል። ታሪክ የለም። ስለ ታሪክ አይደለም ያወራው ቋንቋ ነው የሚለው። አንድ አታጭበርብር። አንቀጽ 39 ኤክሶዶስ የጋራ ማንነት አያና ኮንቨርሴሽን የሰፈር ልጅነት አይቆጠርም ነው የሚለው። አዲስ አበባ ለስቴቱ አንድ ትምህርት ቤት አብሮ መማር ምናምን ብሎ በህገ መንግስቱ ቢመጣ አይደለም ልትለው የምትችልበት ምንም ሌጋል ግራውንድ አያና የኔ ፖይንት ነው ብለው አጣሟላ ፈልገው እኮ ታዲያ እሱን እኮ ነው ያሟላሉ ነው እንጂ እያልኩ ያለሁት እኔ አሁን የሚገርመኝ ማለት ነው የራሱ ብሔር ኖሮት ሌላ ብሔር ሊፈጠር የሚያስብ ሁለተኛ ተለጣፊ ብሔር የሚፈልገው ሰው ነው። እንደዛ ይኸውልህ የአማራ አማራም ሆነ ከዛ ሌላ አዲስ ብሔር ስሩና ደግሞ ክላሷን አድርጉልኝ አይባልም። የሶር ነው ጥያቄ ለጠየቀ ህገ መንግስቱ 2 የአማራ ክልሎች እንዳይኖሩ ይከለክላል እንዴ? 2 የአማራ ክልሎች እንዳይኖሩ ይከለክላል ህገ መንግስቱ? እኔ እንግዲህ እስከማውቀው ድረስ 2 ክልሎች ተመሳሳይ ስም ኖሯቸው አማራ 1 እና አማራ 2 ተብሎ የሚመሰረቱበትን እንትን አላውቅም። አይከለክልም በግልጽ ነው። ይኸውልህ እስከ 100 አንቀጽ 106 ድረስ ቁጭ ብዬ አንብቤዋለሁ። ኦሮሚያ ክልል ቁጥር 1 ብለህ ኦሮሚያ ክልል ቁጥር 2 ብለህ ኩታገጠም ካልሆኑ 2 ክልል መፍጠር ትችላለህ። ህገ መንግስቱ ፍሌክሲብል ነው፣ ምንም አይከለክልም። አዲስ አበባ የአማራ ክልል ቁጥር 2 ብሎ መውጣት ይችላል ከፈለገ በህገ መንግስቱ። አንደኛ አዲስ አበባ ላይ የሚኖረው ማጆሪቲው የአማራ ብሔር መሆኑን ፕሩቭ ያደርጋል። ብሔር ነው የሚልሃል ኔሽን በአንቀጽ 46 መሰረት የብሔርነት ስታተስ ያላቸው ደግሞ ክልል ሆኖ መውጣት መጠየቅ ይችላሉ። ስለዚህ ፕሮሰሱን አሟል። ይኸውልህ ሰልፍ አድሚኒስትሬሽን ለኔሽንስ ናሽናሊቲስ እና ፒፕል ነው የተሰጠው። አስሎንጋስ ኔሽን ናሽናሊቲስ እና ፒፕል መሆንህን እስካልረጋገጥክ ድረስ ወረዳ መሆን ትችላለህ፣ ዞን መሆን ትችላለህ፣ ክልል መሆን ትችላለህ። የህገ መንግስቱ አንዱ ሉፖል የሚባለው ኢትዮጵያ ውስጥ 3-4 ክልሎች እንዳይፈጠሩ ምንም አይነት ገደብ አያበጅም። ኦሮሚያ ቁጥር 1 ኦሮሚያ ክልል ቁጥር 2 ማለት ምናምን ትችላለህ በህገ መንግስቱ። ሰው ልዩ ዞን መጠየቅ ትችላለህ፣ ክልል መሆን ትችላለህ ምናምን አያግድም ነው ያልኩ። ስለዚህ አዲስ አበባን የፌዴራሉ መቀመጫ የሆነውን ክልል ቁጥር 2 ብለን ልናወጣው ብንችል በህግ ያስኬዳል። ጭቅጭቅ ያስኬዳል። እሱን ነው የምልህ። ይኸውልህ የፌዴራሉ መቀመጫ የሆነውን ከተማ ወደ ሌላ ክልልነት የራሴ ክልልነት አደርጋለሁ የሚለውን ፍላጎት አንደኛ አሟላለሁ ብለህ የምታስብ ከሆነ ዋና ከተማህን የፈለክበት ውሰደው። ዋና ከተማ የኔ አይደለም፣ የጋራ ነው፣ የሁላችንም ነው ዋና ከተማው። ስለዚህ አንድ ያዝለት ዋና ከተማው የሁላችንም ነው። አሁን እኔ እናንተ እያወራን ያለ ነው ዋና ከተማ አንተ አሁን ዲስካውንት የምታደርገው አለ። ኖ ይኸውልህ ከምባታው፣ ወላይታው፣ ሀዲያው፣ ጉራጌው ምኑ ምሳሌ ነው የሰጠው። የህገ መንግስቱ ላሳይህ ነው ምሳሌ እኮ የሰጠው። የጋራችን 80 ምናምናችን ነው። ከተማህን የትም ልታረግ አንድ ብሔር መጥቶ የሆነ ቦታ ውሰደው ሲል ለምን አታስጨርሰኝም? እኔ እናንተ እኮ የምንስማማበትን ነገር አንደኛ ኔሽን ናሽናሊቲስ እና ፒፕልስ የሰልፍ አድሚኒስትሬሽን ራይት አላቸው የላቸውም? እሱም መልስልኝ። አላቸው ኦብቪየስሊ ወይ ማይካላቸው የምትለውን ጉድ ልሰማ። በህገ መንግስቱ መሰረት ራስን በራስ ማስተዳደር አንዱ መብታቸው ነው የብሔር ብሔረሰቦችና ህዝቦች። በቃ አዲስ አበባ ላይ የሚኖረው ህዝብ ብሔር ብሔረሰብና ህዝብ መሆኑን አረጋግጦ ከመጣ ፕሮሰሱን ጠብቆ አዲስ አበባ ህዝብ የሚባል የለም። አዲስ አበባ ነዋሪ ነው፣ ከተማ ነው።
ስማኝ እኮ እሱን እየነገርኩ እኮ ነው። ብሔር ብሔረሰብ መሆኑን ካረጋገጠ ነኝ ብሎ ከጠየቀ ብሔር ብሔረሰብ ምንድን ነው? ክልል ለመሆን መጀመሪያ ብሔር መሆን አለ። ብሔር ብሔረሰብና ህዝብ መሆን አለበት። ብሔር ብሔረሰብና ህዝብ መሆኑን ፌዴሬሽን ምክር ቤት ሄዶ ቢጠይቅህ አማራ ነኝ ብሎ ቢመጣ ማጆሪቲው አማራ ከሆነ ምን ልትለው ነው? አይደለህም ልትለው? ኧረ ምንም ማን ይከለክለዋል? በህገ መንግስቱ እኮ የተፈቀደ እንደሱ ብሎ ከመጣ አሁን ያለው ህገ መንግስት ሁለት ተመሳሳይ ስም ያላቸው ክልሎች እንዳይፈጠሩ ያግዳል። በህግ አያግድም። ማስተካከያ አድርጎለት ቁጥር 1 ቁጥር 2 እያልክ መስራት ትችላለህ። በአንቀጽ 46 47 በአንቀጽ 39 ቁጥር 5 ምናምን መሰረት ካልተስማማ በአንቀጽ 84 82 ፌዴሬሽን ምክር ቤት ይሄድና አርቢትራሪ ኮሚቴው አይቶ ብሔር ነው አይደለውም የሚለውን ከፈረጀ በኋላ የብሔርነት ስታተስ ከተሰጠ በኋላ ክልል ክሌም ማድረግ ትችላለህ። ህገ መንግስቱ ፖል አለው። ምንም ችግር የለም። ሰው እንዲህ አይነት ነገርም ይቻላል ልልህ ነው። ቅድም አይቻልም፣ በሪያሊቲማ አይቻልም። አሁን ባልከው ኢማጂነሪ ወርድ ይቻላል። በሪያሊቲ በጠመንጃ ታስቆሙታላችሁ። ኖ በሪያሊቲ አይደለም። መሬት ላይ ያለው ነገር ምንም ከዚህ ጋር ቢገናኝ ነገር የለውም። ምንድን ነው የማይገናኘው? አዲስ አበባ ላይ ኢዘር በአማራነት በአማራ ብሔር ብሔረሰብነት ወይም ደግሞ ራሴ ኔሽን ነኝ። አዲስ አበባ ላይ ምን ያህል ሰው እንደሚኖር ምን ያህሉ ቆይ እስቲ ምን ያህል ሰው እንደሚኖር ምን ያህሉ የከምባታ ምን ያህሉ የሀዲያ ምን ያህሉ ወላይታ ምን ያህሉ ኦሮሞ ምን ያህሉ 80ውን ዘርዝረ የተለያዩ ብሔር ብሔረሰቦች ሶማሌው ስንት እንዳለ እና አንተ እንደምትለው አማራ ነኝ አዲስ አበባ አማራ ሁሉ አማራ እንዲሁም አያና እሱን እንርሳው። እሱን እኔ ይኸውልህ የህገ መንግስቱን ሉፖል ለአንተ ለማሳየት ብቻ ነው ያነሳው። ሌላ ሴናሪዮ ልስጥ። አዲስ አበባ ኔሽን ናሽናሊቲም አይደለውም ፒፕል ነኝ ቢልህ ፒፕል ማለት ደግሞ የኔሽን እና ናሽናሊቲ አላስጨረስከኝም እንጂ እኮ ትሰማኝ ነበር። አሁን የምጠይቀው ጥያቄ እዚህ ውስጥ ነበረ። ይኸውልህ አንደኛ ዝም ብለህ የሆነ ቦታ ላይ ያለ ወረዳን ክልል ለማድረግ ወይ የእንትን ስፔሻል ዞን ለማድረግ ሳይሆን እየሄድክ ያለው ፈንዳሜንታል የሆነ የኮንስቲትዩሽኑን አንቀጾች ለማፍረስ ነው። የፌዴራሉን መቀመጫ የሆነውን ከተማ የአንድ ክልል ሰፓርትቱ አድርገህ ለመስራት ነው የምትሄደው። ስለዚህ ሙሉን ኮንስቲትዩሽን ለመናድ ነው አንደኛው ዓላማ። ሌጋሊ ይኸውልህ አያና ይሄንን እኔ ረጅም ጊዜ ሪሰርች እኔ አሁን ዛሬ እንዳጋጣሚ ለዲስከሽን አነሳሁት እንጂ ሴናሪዮ 1 ሴናሪዮ 2 እያልኩኝ በርካታ ሴናሪዮዎች ሰርቻለሁ። የኢትዮጵያ ህገ መንግስት ሉፖል አለው። አንደኛ አማርኛ ተናጋሪ ማጆሪቲ ባሉበት ቦታዎች በሙሉ ክልል ሆነው 3 የአማራ ክልሎች ወይም 3 የኦሮሞ ክልሎችን ብትፈጥር መሬት ላይ ችግር ሊፈጥር ይችላል፣ ሊያታኩስ ይችላል። በህግ ግን መከልከል አትችልም። አንደኛው እሱ ነው። ሁለተኛ ደግሞ የብሔር ብሔረሰብነት ስታተስ አጨቃጫቂ ከሆነ ብሔር ብሔረሰቦች ጠርቀም ብለው የሚኖሩበት አካባቢ ደግሞ ፒፕል የሚል ስታተስ ይይዙና አዲስ አበባ እኛ ኔሽን ናሽናሊቲ ፒፕል የሚለው እንደዛ አይደንቲፋይ ያደርገልህ ማን ነው? ንገረኝ። በቃ ፌዴሬሽን ምልክ እኮ ለምሳሌ ደቡብ ክልል የብዙ ብሔረሰቦች ጥርቅም ሆኖ ክልል ሆኗል እኮ አዲስ አበባም የደቡብ ክልል ትንሹ አንቀጽ 39 ቆይ ዩሪ እንደው ሪሰርች እያደረክ ያሰብክበት ከሆነ የተሳሳተ ነገር ይዘህም እንዳትወጣ ብሔር ብሔረሰቦች እና ህዝቦች የሚለውን አንቀጽ 39 ንዑስ አንቀጽ 5 ለያይቶ ለአንደኛው እንደዚህ ካሟል ለሌላኛው እንደዚህ ብሎ ነው የሚያስቀምጠው። ሁሉንም አንድ ላይ ሰምተህ ጨርሰህ ነው። ሶስቱን ይኸውልህ አንድ ክልል የሚጠይቅ አካል ሶስቱንም ማሟላት የለበትም። አንዱን ካሟላ ክልል ነው። እሱ ክልል ስለመጠየቅ አይደለም። አንቀጽ 80 ምናምን አለ ብለህ አንቀጽ 39 ንዑስ አንቀጽ 5 ዴፊኒሽን ኦፍ ህዝብ ብሔር ብሔረሰቦች እና ህዝቦች ለመባል እነኚህ ነገሮች ያሏቸው ብሎ ዲፋይን ያደርጋቸዋል እኮ። እሱን ነው እኮ የምልህ። ይኸውልህ አዲስ አበባ ያለው ህዝብ መጀመሪያ ኔሽን ናሽናሊቲስ እና ፒፕል ነኝ ብሎ ሲመጣ አንተ አይደለህም ትለዋለህ። እኔ ደግሞ ነኝ ልና ፌዴሬሽን ምክር ቤት እንወስደዋለን አደለ? ጭቅጭቁ ሲነሳ ፌዴሬሽን ምክር ቤት ቁጭልና በአንቀጽ 39 ቁጥር 5 መሰረት አዲስ አበባ ላይ ያለው ህዝብ ፒፕል ቢያንስ ኔሽን ናሽናሊቲስ የሚለው ጠርቀም ያለ ብሔር አንድ አይነት ነው ምልኩ ኔሽን ናሽናሊቲ እና ፒፕል ልጨርሰው። ይህን ሴናሪዮ በደንብ ቆይ አልሰማኸኝማ? አሁን የምታወራው ነገር እኮ ራሱ ነው የምትደግመው። ፒፕል ኔሽን ናሽናሊቲስ ፒፕልስ የሚለው በዴፊኒሽን የተለያየ ነገር የላቸውም። አንቀጽ 39 አንቀጽ ንዑስ አንቀጽ 5 ሶስቱንም ኢኳሊ ነው በርደን የሚጠብቅ ያገለግላል። ልክ ነህ። እኔ ልልህ የፈለግኩትኝ አሁን ብዙ ሰዎች አዲስ አበባ ላይ አንድ ብሔር ብቻ ስለማይኖር አታሟሉም ብለው ስለሚከራከሩ
አንተ ያልከውን እኮ ነው አሁን እየደገምኩልህ ያለሁት። ኔሽን ናሽናሊቲስ እና ፒፕል ማለት በአንቀጽ 39 ቁጥር 5 መሰረት የጋራ ቋንቋ ያለው የጋራ ስነ ልቦና ያለው ምናምን ብሎ ይተነትናቸዋል አይደል? አዲስ አበባ ላይ የሚኖረው ህዝብ የጋራ ቋንቋ ይናገራል። አዎ አማርኛ ቋንቋ ይናገራል። የጋራ ስነ ልቦና አለው። አዎ ለምሳሌ የእድር ካልቸር አለው። አዲስ አበባ ላይ የሚኖረው ህዝብ ገጠር ላይ ከሚኖረው ህዝብ በባህል ስነ ልቦናም በተወሰነ መልኩ ይለያል። የጋራ ታሪክ አለው። አብሮ ብዙ ዓመት የኖረ ሌሎቹ ብሔሮች የሚያሟሉት አንቀጽ 39 ቁጥር 5 ላይ አዲስ አበባ ላይ ያለው ህዝብ የማያሟላው አንድ ነገር መጥቀስ አትችልም። አንድ የሚያሟላው የለም እንዴ ነገር እኮ የጋራ ቋንቋ አለው። አማርኛ ያወራል። ስነ ልቦና የሚለው ብቻ ነው ሊያሟላ ስነ ልቦና የሚለውን ልታሟላ ትችላለህ። እሱም አርባናይዜሽን በጣም አማርኛ ቋንቋ ይናገራል። ረጋ በሉ። ስነ ልቦና ምንድን ነው? ሁሉንም ያሟላል። ቋንቋው ይኸውልህ ቋንቋው የፌዴራል የስራ ቋንቋ ቦታው ሆልድ ቀስ ዞን እንኳን አይደለም። ሳይኮሎጂ ማለት ነው። አያና እኔ እናንተ እያወራን ያለ ነው በህግ ይከለከላል ወይስ አይከለከልም ነው። ቆይ የነገርኩ ያለሁትን ነገር ስማኛ። አንደኛ ይኸውልህ የምርጫ ዞን እንኳን አይደለም ከተማ ነው። ስለደከመኝ ሰርክል እንዳትዞር ነው። ቅድም በሀገሪቷ ላይ 3 የኦሮሚያ ክልሎች እንዳትፈጥር በህግ የሚያግድህ ነገር የለም። መሬት ላይ ግን ፕራክቲካሊ ብታወርደው ጦርነት ይፈጠራል። ኦን ደ ሴም ቶክን አዲስ አበባንም ክልል ለማድረግ የሚያቆም በህግ የሚያግድ ነገር የለም። እኔ ኦልሬዲ ስታብሊሽድ መሆኑ ያግዳል። ዩሪ አዲስ አበባ እኮ ክልል 14 ነበር የነገርኩት። የት አንቀጽ ጥቀስልኝ ብለህ አጠቅስልኝ። አንቀጽ 47 አንቀጽ 47 ነበር። ዩሪ አዲስ አበባ ክልል ራሱ ስቴት ያደርጋታል። አንቀጽ 47 አዲስ አበባ ማንነቷን ኔሽን ናሽናሊቲስ እና ፒፕል መሆኑን ህዝቡ ካረጋገጠ የሰልፍ አድሚኒስትሬሽን ዋና ከተማ ስለሆነ ብለህ አትከለክለው። መብቱ ነው። ኖ እሱን ነው የምልህ። ብሔር ካለህና ወይ ብሔረሰብ ከሆንክና ሬኮግናይዝ አልተደረግኩ። ብሔር እኮ ሶሻል ኮንስትራክት እኮ ነው። ምን ብሔር እኮ መለኮታዊ ነገር እኮ አይደለም። እኔ ተነስቼ ዛሬ ያንን ሶሻል ኮንስትራክት ታሟላለህ ወይ ነው ብለን መነሳት እንችላለን። ደግማ አይደላችሁ? ያንን ኮንስትራክት ታሟላለህ ወይ ነው እኮ ሶሻል ኮንስትራክት። ልንጠቀም የምንችላቸውን አንቀጾች ነገርኩ። አንቀጽ 39 ቁጥር 5 አንቀጹን ለመጠቀም መጀመሪያ ታሟላለህ ወይ? ከነዚህ ውጪ የምትጠቅሰው አንቀጾች የለም። ድብና አድርጌ በእነዚህ አንቀጾች ደግሞ ፕራክቲካል አይደለም ልትል ትችላለህ። ሌላ መከራከሪያ ልታመጣ ትችላለህ። በህግ ግን ስቴት ሁድን ኔሽን ናሽናሊቲስ እና ፒፕልስ ክሌም ማድረግ መብት ካላቸው አዲስ አበባ ላይ ያለው ህዝብ ደግሞ ኔሽን ናሽናሊቲስ እና ፒፕል ነኝ ብሎ ራሱን ካረጋገጠና አንቀጽ 39 ቁጥር 5ን አሟላለሁ ብሎ በብሔር ብሔረሰብና ህዝቦች ስታተስ ከመጣ የሰልፍ አድሚኒስትሬሽን ራይቱን በህግ የሚከለክለው አንቀጽ የለም ነው ያልኩ። እስቲ ልትሰሙኝ ትችላላችሁ ወይስ እንጫጫ? እኔ ሞድ ይዝባችኋለሁ መጫጫ ከሆነ ተንታይ ልልኝ ሰው በስነ ስርዓት ስሙኛ። ይኸውልህ አዳምጠኝ። ይኸውልህ ብሔር ብሔረሰብና ህዝብ ተብሎ በኢትዮጵያ ማዕቀፍ ውስጥ እውቅና ያላገኘ አንድ ብሔር አዲስ አበባ ውስጥ አይኖርም። እያንዳንዱ አዲስ አበባ ውስጥ የሚኖር ነዋሪ እማ ምንድን ነው